ሰላም የመሰላል ቤተሰቦች እንደምን ሰነበታችሁ? በዛሬው ፕሮግራማችን እንግዲህ ለኢንተርቪው በምንደረግበት ጊዜ ለምንድን ነው የማናልፈው? ምን በመሆን ነው የማናልፈው? እውቀቱ ስለሌለን ነው ወይስ ኢንተርቪው ለምን አይነት ስህተቶች ብንሰራ ነው የማናልፈው የሚለውን ለማየት እንሞክራለን። አጠር ያሉ አንድ 5 ነጥብ የሚሆኑ ለዛሬ በስራ ቃለ መጠይቅ በሚኖራችሁ ጊዜ ምን ስለምታደርጉ ነው ያላለፍከው የሚለውን ነገር ለማየት እንሞክራለን። ጠቃሚ እንደሚሆን ተስፋ እናደርጋለን። እንደተለመደው ቻናላችንን ሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትዘንጉ። ጥያቄዎች ካሏችሁም ኮሜንት ላይ ላኩ። በቅርቡም የቴሌግራም ቻናላችንን እናስተዋውቃለን። እዛም ላይ አንዳንድ ነገሮችን መወያየት እንችላለን ማለት ነው። ስለዚህ ወደ ዛሬው ፕሮግራማችን በቀጥታ እናልፋለን። የስራ ቃለ መጠይቅ ላይ ለምንድን ነው ያላለፍከው ወይም ለምንድን ነው የማታልፈው የሚሉትን አንድ 5 ነጥቦች ለማየት እንሞክራለን። የመጀመሪያው በጣም ብዙ ማውራት ወይንም ምንም አለማውራት ወይም በጣም ጥቂቱ ማውራት አንዱ ምክንያት ነው ማለት ነው። ሁለተኛው ደግሞ ዝቅተኛ ኃይል ማለት ኤግዛይትመንት ወይም ፍላጎት እንዳለን ያለ መግለጽ፣ ለስለስ ያለ ድክም ያለ ስሜት ማሳየት ነው። ሶስተኛው ደግሞ ከማን ጋር ነው እያወራን ያለ ነው ኢንተርቪው አድራጊያችን፣ እሱን አለማንበብ፣ እሱን አለመገንዘብ አንዱ ስህተት ነው ማለት ነው። ሌላው ደግሞ የምጠይቃቸው ጥያቄዎች እንደ አንድ ተወዳዳሪ የምታነሳቸው ጥያቄዎች በፈታኞች ላይ የሆነ ውስጣቸው ሊቀር የማይችል መሰረታዊ የሆነ ተራ በትን ሲምፕሊ ሊመለስ የሚችል ጥያቄዎችን መጠየቅ እና ስለ ይሄ ደግሞ የሚሆነው ምንድነው ትዝ የማይሉ ጥያቄዎችን ማንሳት። አምስተኛው ለዛሬ የምንመለከተው እውነተኛ ፍላጎት እንዳለ ለስራው እንደምታስብ ሪል የሆነ ኢንተረስት እንዳለ ማሳየት አለመቻል ናቸው። ስለዚህ እነዚህን ነገሮች እስኪ አንድ ባንድ ዝም ብለን እንያቸው። ቶኪንግ ቱ ማች ኦር ቱ ሊትል፣ ብዙ ወይም ማውራት ወይም በጥቂቱ ምንም ነገር አለማውራት ለምንድን ነው እንዳናልፍ የሚያደርገን? አንዳንድ ጊዜ ፈተና ላይ ስንቀርብ በጣም እንረበሽ ወይ እንደነግጥና በጣም ደስ ይለንና ስለዚህ ነርቨስ ከመሆናችን የተነሳ በቃ በደንብ ሀሳባችንን መግለጽ አንችልም። ወይም ደግሞ አንድ አጭር መልስ ብቻ ተንተባትበን ዝም ብለን የማይገናኙ ነገሮችን ገልጸን እናልፈዋለን አንደኛው። ወይም ደግሞ ተንተባትበን አንዲት መስመር ብቻ አጭር መልስ እንሰጣለን። ስለዚህ እንደዚህ በሚሆንበት ጊዜ ለአንተ እውቀቱም ችሎታውም እያለ ሌላ ሰው ይበልጣል ማለት ነው። ስለዚህ ምንድን ነው ለዚህኛው መፍትሄ መሆን ያለበት? ምንድን ነው ማድረግ ያለብህ? ግልጽና በደንብ ስትራክቸርድ የሆነ የተዋቀረ መልስ ላይ ትኩረት አድርገህ መመለስ መረጋጋት አለብህ። ግልጽ ያለ በደንብ ፍሎውን የጠበቀ መልስ መመለስ። ከዛም አልፎ ከ90 ሰከንድ በላይ ወይም ከ1 ደቂቃ ተኩል በላይ ዝም ብለህ ካወራህ በአጭሩ ማውራት፣ ረጅም ሰዓት ማውራት ወደ ስህተትም ስለሚዳርግ ማለት ነው። ከ1 ደቂቃ በላይ አለማውራት ይመከራል ማለት ነው። ስለዚህ አንደኛው ይህንን ትምህርት ነው መውሰድ ያለብን ማለት ነው። ሁለተኛ የምንመለከተው ዝቅተኛ ኃይል መኖር ማለት ነው። ዝቅተኛ ኃይል መኖር ማለት ምንድን ነው? ለስራው ቀጣሪዎች እንግዲህ ምን ብለው ያስባሉ? ይህ ሰው ኢዝ ኖት ኤግዛይትድ፣ ፍላጎት የለው ምን ያለን መልስ በምትመልስበት ጊዜ የምታሳያቸው ቶን ኦር ስሜት፣ ጀስቸሮች፣ የተለያዩ ነገሮች ፍላጎት እንዳለ ማሳየት መቻል አለበት። ይህንን ለማድረግ ደግሞ በጣም ቢደክምህ ራሱ በሆነ ምክንያቶች ደክሞ ምናምን ብትሆን ኤግዞስትድ ሆነ ቢሆን ፈገግታ ሊኖር ይገባል። ተስተካክለ ስትሬት አፕ መቀመጥ አለብህ። ፍላጎቱ እንዳያለህ
ማሳየት ወይም ምልክት መስጠት መቻል አለብህ በደንብ ለስራው ማለት ነው። ስለዚህ እነዚህን ነገሮች በእንደዚህ አይነት መንገድ ማሸነፍ ይቻላል ማለት ነው። አለበለዛ አንተ በቃ በስሜትህ ቀዝቀዝ ያለ ከሆነ እንትን ካለ ሌላው ሰው አንተ እስኪሉ እያለህ ሌላው ሰው ይቀማሃል ማለት ነው። እድሉ ለሌላ ሰው ይሰጣል በደንብ ፍላጎት እንዳለው ለሚያሳይ። ሶስተኛው የምንመለከተው ማንን እያወራህ እንደሆነ መዘንጋት ነው። ስለዚህ አንተ ጥያቄ በምትጠይቅበት ጊዜ እንትን ያደርግሃል። ለምሳሌ የምታወራው ከቃለ መጠይቅ አድራጊህ ምን አይነት ሰው እንደሆነ ሰውየውን ማንበብ አለመቻል ወይንም አለመረዳት ማለት ነው። ስለዚህ ጥያቄ ስትጠይቅ እንትን ያደርጋል የምጠይቃቸው ጥያቄዎች መዘጋጀትና አለማዘጋጀትህን ያሳይ። ስለዚህ ጥያቄ በምጠይቅበት ጊዜ ለስራው ምን ያህል ተዘጋጅተህ እንደመጣ ሊያሳዩ የሚችሉ ጠንከር ያሉ ጥያቄዎችን ማቅረብ መቻል አለብህ ማለት ነው። በደንብ ዝግጅት እንዳደረግ ሆነ ጥያቄ ማቅረብ አለብህ እና ፈታኝህን ሁኔታ መረዳት መቻል አለብህ። ፍላጎት እንዳለህም ማሳየት አለብህ። በዛ ላይ የምጠቀማቸው ቶኖቹህም ተራ ያልሆኑ ጥያቄዎችን መጠየቅ ማለት ነው። ቤዚካሊ በምጠይቅበት ጊዜ ከስራው ጋር ሬሌቫንስ ያለው አንተንም ምን አይነት ኢንተረስት እንዳለ ሊያሳይ የሚችሉ ጥያቄዎች መጠየቅ አንዱ እንዳታልፍ የሚያደርግ ምክንያት ነው። አራተኛው የምናየው ደግሞ በመጨረሻ ትዝ የማይላቸውን ጥያቄ መጠየቅ ማለት ነው። ትዝ የማይላቸው ጥያቄ እንዲህ አለ ወይ ተብለ ኢንተርቪው ላይ መጨረሻ አካባቢ ጥያቄ ምን ጥያቄ አለ ተብለ በምትጠየቅበት ጊዜ ትኩረት የሚስቡ ከስራው ጋር ግንኙነት ያላቸው ጥያቄዎችን መጠየቅ አለብህ። አሁንም ቅድም እንዳልነው አብዛኛው ተወዳዳሪ ጥያቄ የለኝም ሊል ይችላል። ከዛ ባለፈ ደግሞ ተራ የሆኑ ጥያቄዎች ቅድም እንዳልኳችሁ ትዝ የማይሏችሁ ተራ የሆኑ ጥያቄዎችን ታቀርባለህ። ስለዚህ ይህ በአንተ ላይ ያለ የመጀመሪያ ኢምፕሬሽናቸው እዚህ ጥያቄ ጋር የምታነሳቸው ነገሮች ያንተን ኢምፕሬሽን እነሱ ላይ ለማሳደር የምትጠቀምበት ትልቅ እድል ነው። ስለዚህ እዚህ ላይ በደንብ ከተዘጋጀህ ምን መጠየቅ እንዳለብህ ስለ ስራው ማወቅ ትችላለህ። ለምን አሁን አንተ ጆብ ዲስክሪፕሽን ሁሉን ልታሟላ ትችላለህ። የተዘረዘረውን ስኪሉ ሊኖር ይችላል። ግን ከስራው ጋር ሪሌትድ የሆኑ ጥያቄዎችን ለመጠየቅ መሰረታዊ ከእውቀት ከስኪል ጋር የተያያዙ ጥያቄዎችን መጠየቅ መቻል አለብህ ማለት ነው። ለምሳሌ በዚህ ስራ መደብ ከ6 ወር በኋላ ስኬት ወይም ሳክሰስ ምን አይነት ነው የሚለውን ካልክ እዛ እንደምትቆይ፣ ስለዚህ የሆነ ነገር ለማሳካት እየጣርክ እንደሆነ ይረዳሉ ማለት ነው። በመጨረሻ ለዛሬ የምንመለከተው እውነተኛ ፍላጎት እንዳለ ማሳየት አለመቻል ማለት ነው። በስራው እውነተኛ ፍላጎት እንዳለ ማሳየት አለመቻል። አሁን የስራ መዘርዝሩን ተመልክተሃል፣ ሁሉንም ታሟላዋለህ፣ ተዘጋጅተሃል። ግን ኢንቱሲያዝም እንዳለ ሪል የሆነ ልባዊ የሆነ ፍላጎት ለስራ እንዳለ ማሳየት መቻል አለብህ። ስለ ስራው ኢንተርቪው ላይ በሚኖር ጊዜ ከሰውነት እንቅስቃሴ ከምትጠቀማቸው ቃላት፣ ከቃላት አወጣጥ፣ ቶን፣ ድምፀት፣ አነጋገርህ በሙሉ ሲሪየስሊ ለስራው ፍላጎት እንዳለ መግለጽ መቻል አለበት። ስለዚህ ይህንን ካደረግ ከሌሎች ተወዳዳሪዎች በተሻለ ፐርፎርም ማድረግ ትችላለህ ማለት ነው እና በመጨረሻም የምንመለከተው ይህንን ካልን ዛሬ
ለስራ ኢንተርቪው ሊጥሉ ከሚችሉ ነገሮች ይህንን ካልን በእናንተ ከአሁን በፊት በነበሯችሁ ኢንተርቪዎች ለምሳሌ ካደረጋችኋቸው ኢንተርቪዎች ካሉ በነዛ ኢንተርቪዎች ላይ የተጠየቅከው ያስገረመህ ወይም የተሰጠህ አስገራሚ ምላሽ ፊድባክ ካለ ኮሜንት ላይ ሼር ብታደርጉኝ ደስ ይለኛል። በእውነቱ እስካሁን በፊት ኢንተርቪው አድርጋችሁ የተሰጣችሁ ፊድባክ ካለ አይ ዶንት ኖ አፋር ሀገራችን ላይ ፊድባክ መስጠት ምን ያህል ነው የሚለው እርግጠኛ ባልሆንም፣ ግን ካለ ሼር ብታደርጉኝ ደስ ይለኛል። ለዛሬ ያዘጋጀውላችሁ ፕሮግራም ይህን ይመስላል። መልካም ጊዜ